መክሪብ ሊደርስ ሲል መግሪብ ሲደርስ ቁጭትልና ቀደም ያልነው አለ ዱዓ ማብዛት ያ ረብ ሐጀን ወለው ያ ረብ ዱንያን አኺራን አሳምረው ያ ረብ ኢማኔን አጽናው ያ ረብ ከረመዳን በኋላ ሶላት ማላቋርጥ አድርገኝ ያ ረቢ አዒኒ እርዳይ እናቶችም ልጆቻችን ሷሊህ አድርግልን እያለ መግሪብ ሊደርስ 30 ደቂቃ ምናምን ሲቀሩ ዱዓ ማብዛት አለ ከፈጠርን በኋላ ዱዓውን ማብዛት ይኖርብናል ከዛም በኋላ ቀለል አድርገን ቤት እንበላለን ከበላን በኋላ ተራዊህ መተን ቀደም ያለውን ደረጃ ለማግኘት ተራዊህን እንሰግዳለን ثم قيام الليل كذا الله كفقدله كودده لليت تنسان 2-3 ركعه قيام الليل تسجداله يا رب يالك الله انت تجزاله النبي صلى الله عليه وسلم من قالوا من صلى العشاء في جماعه عشاءك بجماعه سجد فكانما قام نصف الليل يليتون ግማሽ እንደቆም الله يسفلታል ومن صلى الصبح في جماعه صبح نمو بجماعه سجد فكانما صلى الليل كله ليلتون ሙሉ እንደሰገደ ይቆጠራል ዒሻን በጀማዓ ሰገደ ግማሽ ሌሊት ቆሞ እንዳደረ ይጻፍለታል ሱብሂ ደግሞ ሲሰግድ ግማሹን ሲደመር ሙሉ ሌሊት ቆሞ እንዳደረ ይቆጠርለታል ስለዚህ ፕሮግራማችን ይሄ ነው ኢንሻአላህ ይሄን ፕሮግራም በስርዓት ከሱብሂ ጀምረን እስከ ዙረን ሱብሂ በዚህ ፕሮግራም መራት አለብን እንዲህ ያደረግነው ረመዳን በጥሩ ሁኔታ ተጠቅመንም በረመዳን ትርፋማ ሆነን እንወጣለን ኢንሻአላህ واخيرا بمجرشا من يو وصايا للصائمين في رمضان ادرا ملاچو برمضان አብዛኞቻችን ምን ሰራውሰት ነው አንደኛ ምግብ ማብዛት ስንበላ ስናፈጥር ከለከት በላይ መብላት ማብዛት ሴቶችም